ኢራን በመላው ሀገሯ ላይ የኢንተርኔት አገልግሎት ማቋረጧ ተሰምቷል። ኢራን ለ24 ሰዓት የሚቆይ የኢንተርኔት ማቋረጥ አድርጋለች። ይህም ከህዳር 2019 ጀምሮም አስከፊው ነው ተብሎለታል። በተደረገው የነዳጅ የዋጋ ጭማሪ ምክንያትም በርካታ ህዝቦች ተቃውሞ በወጡበት ወቅት ይህን ማድረጉ የሚደረገውን አፈናና መልስ ምት ዓለም እንዳይመለከተው በሚል ነው የተባለም በስፋት እየተተቸ ይገኛል። ሚሳኤሎች በሰማይ ላይ በሚበሩበትና የተለያዩ ማስጠንቀቂያዎች፣ መረጃዎችና መልእክቶች በሚተላለፉበት በዚህ ጊዜ ይህንን ማድረጉም ኢራናውያንን ከፍተኛ አደጋ ላይ የሚጥል እንደሆነም በስፋት እየተዘገበ ይገኛል። የኢራን ሚሳኤል የቴል አቪቭን እምብርት መምታቱ ተሰማ። የኢራኑ ሚሳኤል ዛሬ ከሰዓት በኋላም ራሜት ጋን የተሰኘውን በርካታ ህዝቦች የሚርመሰመሱበትና ትልቅ የገበያ ማዕከላት በሚገኙበት ስፍራም ሊያርፍ ችሏል። እስካሁን በጥቃቱ የሞቱ ወይም የተጎዱ ሰዎች ቁጥር አልተገለጸም። የእስራኤል መከላከያ ሚኒስትር የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒም ከዚህ በኋላ እንዲኖር ሊፈቀድለት አይገባም አሉ። ሚኒስትሩ ይህን ያሉት ኢራን በፈጸመችው የሚሳኤል ጥቃት እስራኤል ውስጥ የሚገኘው ሶሮካ ሆስፒታል ከተመታ በኋላ መሆኑን የሀገሪቱ መገናኛ ብዙሃንና ኤኤፍፒ የዜና ወኪል ዘግቧል። የመከላከያ ሚኒስትሩ እስራኤል ካትዝ ከቴል አቪቭ አቅራቢያ በምትገኘው ሆሎን ለጋዜጠኞች ሲናገሩም ኻሜኒ እስራኤል እንድትጠፋ እንደሚፈልግ በግልጽ አውጇል። በሆስፒታሎች ላይ ጥቃት እንዲፈጸም ትዕዛዙን የሰጠው እራሱ ነው ብሏል። የእስራኤልን መንግስት ማጥፋት እንደ ግብ ይዞታል። እንዲህ አይነቱን ሰው ከዚህ በኋላ እንዲኖር መፍቀድ አይቻልም ብሏል ሚኒስትሩም። ቀደም ብሎ የኢራን የመንግስት መገናኛ ብዙሃን ዛሬ ጠዋት የተፈጸመው የሚሳኤል ጥቃትም ኢላማ በሶሮካ ሆስፒታል አቅራቢያ የሚገኝ ወታደራዊ ስፍራ እንጂ ሆስፒታሉ አይደለም ሲልም አስተባብሏል። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒም ለኢራን ህዝብ ጠላት እንደምትፈሩት ከተሰማው አይለቃችሁም ሲሉ ህዝባቸው በጥንካሬው እንዲቀጥል ጥሪ አቅርበዋል። መሪው በኤክስ ገጻቸው ላይ ባሰፈሩት መልእክታቸውም ህዝባቸውን እስከዛሬ ድረስ በነበራችሁ ባህሪ ቀጥሉ፣ ይህንንም ባህሪያችሁን በጥንካሬ በመያዝ ጸንታችሁ ቀጥሉ ብሏል። ባለፈው ሳምንት ሐሙስ ለአርብ አጥቢያም እስራኤል ኢራን ውስጥ የፈጸመችው ጥቃት ተከትሎም ሁለቱ አገራት አንዳቸው በሌላኛቸው ላይ አውዳሚ ጥቃት መፈጸማቸውን ቀጥለዋል። በእስካሁኑ ጥቃት የኒውክሌር ማዕከላት፣ ወታደራዊናም የመንግስት ተቋማት፣ የመገናኛ ብዙሃን፣ የሰላማዊ ሰዎች መኖሪያና ተቋማት ጉዳት ደርሶባቸዋል። በሁለቱም ወገን በመቶዎች የሚቆጠሩ ሰዎች መገደላቸውንና ሺዎች ጉዳት እንደደረሰባቸው እየተነገረ ይገኛል። በኢራን ግጭት የአሜሪካ ጣልቃ መግባት አጠቃላይ ሁኔታውን እንደሚያባብስ ሩሲያ አስጠነቀቀች። አሜሪካ በእስራኤልና በኢራን ግጭት መካከል የምታደርገው ጣልቃ ገብነት ወደ ተባባሰ ሁኔታ ሊያመራ እንደሚችል የክሬምሊን ቃል አቀባይ ለሩሲያ የመንግስት ዜና ወኪል ተናግሯል። በግጭቱ ሩሲያና አሜሪካም የተለያየ ወገኖችን እየደገፉ ነው። የአሜሪካው ፕሬዝዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጇን እንድትሰጥ ከመፈለጋቸው በተጨማሪም ለመፈጸም እያጤኑ ቢሆንም ሞስኮ ግን ቴሄራንን እንደ አጋሯ ነው የምትመለከታት። በዚህ ዓመት መጀመሪያ ላይ ቭላዲሚር ፑቲን ከኢራኑ አቻቸው መሱድ ፔዜሽኪያን ጋር የስትራቴጂክ አጋርነት ስምምነት ተፈራርመዋል። ከስምምነታቸው ውስጥ አንቀጽ 1 የመከላከያናም የደህንነት ትብብራቸውን ለማሳደግ ፍላጎት እንዳላቸው ያስረዳል። ኢራንም ለሩሲያ ሻሂድ ድሮኖችን አቅርባለች። እነዚህ ድሮኖች በሩሲያናም በዩክሬን ጦርነት ውስጥ ወሳኝ ሚና ተጫውተዋል። የሩሲያ የውጭ ጉዳይ ሚኒስቴር እስራኤል በኢራን ላይ የፈጸመችውን ጥቃት ያወገዘ ሲሆን ረቡዕ ዕለት ምክትል የውጭ ጉዳይ ሚኒስትሩም ሰርጌይ ሪያብኮቭ አሜሪካ ለእስራኤል ወታደራዊ ድጋፍ እንዳታደርግ አስጠንቅቋል። ምክትል ሚኒስትሩም የአሜሪካ ጣልቃ መግባት ያለውን አጠቃላይ ሁኔታም ያባብሷል ብሏል። ይህም ሞስኮና ዋሽንግተን በእስራኤልናም ኢራን ውዝግብ ውስጥ እንዲገቡ የሚያደርጋቸው ሲሆን ትራምፕ በድጋሚም ፕሬዝዳንት ሆነው ከተመረጡ በኋላም እየተሻሻለ መጥቶ ለነበረው የሩሲያናም የአሜሪካ ግንኙነት ትልቅ እንቅፋት ሊሆን ይችላል ሲል ከቢቢሲ ድረገጽ ያገኘነው መረጃ ያመላክታል።
እነዚህን ፈታኝ ቀናት እናልፋቸዋለን ሲሉም የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ተናገሩ። እስራኤል ጥቃት የከፈተችባት የኢራኑ ፕሬዝዳንት በአምላክ ቸርነት በመተሳሰብናም በጋራ በመቆም እነዚህ ፈታኝ ቀናት እናልፋቸዋለን ሲሉም ተደምጧል። የአገሪቱ ፕሬዝዳንት መሱድ ፔዜሽኪያን እያንዳንዱ የመንግስት አካል ኢራንን እንዲያገለግል መመሪያ መስጠታቸውን ለህዝቡ በማህበራዊ ድረገጽ ላይ ባስተላለፉት መልእክት አስፍረዋል። ሁሉም ሚኒስቴር መስሪያ ቤቶችናም የመንግስት ተቋማት ኢራንን በሙሉ አቅማቸውናም ገንዘባቸው እንዲያገለግሉ ተልዕኮ ተሰጥቷቸዋል። ይህም ያለ እናንተም ትዕግስትና ድጋፍ አይከናወንም ብሏል። እስራኤል በኢራን ላይ የምታካሄደው ዘመቻ ሲጠናቀቅ ለህልውናዋ ስጋት የሚሆን የጦር መሳሪያም በኢራን እጅ ላይ አይኖርም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። ጠቅላይ ሚኒስትሩም እስራኤል እየፈጸመችው ባለው ጥቃት ከኢራን በኩል ያሉ የኒውክሌር ስጋቶችን ታስወግዳለች ብለዋል። ዛሬ ማለዳ ላይ በኢራን ሚሳኤል የተመታውን ሶሮካ ሆስፒታልን በጎበኙበት ወቅት ይህ ተልዕኮ ሲያበቃም ለእስራኤል ስጋት የሚሆኑ የኒውክሌር ስጋቶች እንዲሁም የባሊስቲክ ሚሳኤል ስጋቶች በሙሉ አይኖሩም በማለት ኔታንያሁ ለጋዜጠኞች ተናግሯል። ኔታንያሁ አክለውም እስራኤል በኢራን ላይ ባለፉት 7 ቀናት በፈጸመቻቸው ጥቃቶች የኒውክሌር ፕሮግራሟ እጅጉን እንደተጎዳም አመላክቷል። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒም በእስራኤል ጥቃት ኢላማ ሊደረጉ እንደሚችሉ ተጠይቀው ጠቅላይ ሚኒስትሩ በሰጡት ምላሽም ማንም ከኢላማችን ውጪ አይሆንም ብለዋል። ከአሜሪካ ጋር ጠንካራ ግንኙነት እንዳላቸውናም ከዶናልድ ትራምፕ ጋር ያላቸው ወዳጅነትም ድንቅ መሆኑን የገለጹት ኔታንያሁም ከፕሬዝዳንት ትራምፕ ጋር ከሞላ ጎደል በየዕለቱም እንደሚወያዩም ተናግረዋል።